ጋይስ ይሄኛው ፓርት ሆኖ አብረን እንቀጥላለን። ከዛ በመቀጠል ምንድነው የምናደርገው? ስትሮክ እናስገባለታለን ለቴክስቱ በደንብ አሪፍ እንዲሆን። ስትሮክ የምትለዋን በመንካት ኢነብል ስናደርግ ስትሮኩን ያስገባልናል ማለት ነው። እኔ ስትሮኩን ያው በጥቁር ነው የተጠቀምኩት። በጥቁር ሲሆን ትንሽ በደንብ እንድታይ አረት ላድርገውና እናንተ የተፈለጋችሁትን መጠቀም ትችላላችሁ። ከዛ ምንድነው የምናደርገው? ራሷን ኮፒ እናርጋትና ክፈተውና ኮፒ እናርጋታለን። ኮፒ ማድረጊያ እችኛዋ ናት። በዚህ ኮፒ እናርጋለን። ከዛ እዚህ ጋር እናስቀምጣለን። እችኛዋን እንድክፈታትና ኮፒ እናርግ። ከዛ እዚህ ጋር ደብል ክሊክ በማድረግ እሱንም እናጠፋለን። ከዛ አሰራር የሚለውን እንጽፋለን። አሰራር የሚለውን እንጽፋለን። እዚህ ጋር እናስገባለን። ትንሽ ሰፋ ስላለች የሱን እንክፈትና እናጠባዋለን። እዛ ማስቀመጥ እዛም ኖርማል ከለሩን እንቀይር። እቺኛን ከለር መርጫለሁ። እናንተ ፈልጋችሁት ማውረድ ትችላላችሁ። እዚህ ጋር ብዙ አይነት ነው ያለው። እኔ እቺኛን መረጥኩ መጀመሪያ ስለተጠቀምኩበት። እንደዚህ ካረግን በኋላ ሜርጅ እናድርግ እስቲ። አሰራር የሚለውን ነው አንድ ላይ ሜርጅ እናደርጋለን። ሜርጅ አድርገናል ነው። ከዚህ በኋላ ምንድነው የምናደርገው? ወደ ባክግራውንድ መውሰድ ነው የሚሆነው። ከፎቶ ባክግራውንድ መሆን ስላለበት ከፎቶ ባክግራውንድ ላይ መሆን ስላለበት ከፎቶ ኋላ እናሳልፈዋለን ማለት ነው። ከፎቶ በኋላ አረግነው። ከፎቶ በኋላ አድርገነዋል። እስቲ አሁን ደግሞ ምንድነው የምናደርገው? 3D ሮቴት የሚለው ላይ መተን እናስተካክላለን ማለት ነው። እኛን ኔጌቲቭ 7 እናርጋት። ወይ አክሰሱን ደግሞ 30 ትንሽ በጣም እናርገውና እንመጣለን። እሷንም ሰባት እናርጋታለን። እዛችኛውን ደግሞ 30 እናርጋት እስቲ 30 አረግናት። ከዛ እንደዚህ 3Dውን እኩል ካረግን በኋላ በቀጣይ ምንድነው የምናደርገው? ሰብስክራይብ የምትለዋን ቤቴን እናስገባት እስቲ። እሱንም ከጋላሪ ውስጥ ነው። እኔ ጋላሪ ላይ እንትን ስላልኩ ነው። እናንተም ከፈለጋችሁ ቴሌግራም ላይ አስቀምጥላችኋለሁ። ከዛ ላይ ወስዳችሁ መጠቀም ትችላላችሁ። ሲሰሩ ምናምን እንዳያስቸግራችሁ። ቴሌግራም ቻናሌን ደግሞ ዲስክሪፕሽን ላይ አስቀምጣለሁ። ከዛ ውስጥ ወስዳችሁ መጠቀም ትችላላችሁ። እናረጋታለን። እሷን
ሳይዟን ትንሽ ጠበብ እናርግና አሁንም ከዛ ከለሯን እዚች ጋር መተን ከለሯን እናስተካክላለን። ከለሯን ነጭ እናረጋታለን። ከለሯ ነጭ ሲሆን ያምራል እንደዚህ። በቀጣይ ምንድነው የምናደርገው? አሁንም እስቲ ከኋላ ብራይት እንዲሆን አሪፍ ብርሃን ምናምን ነገር እናስገባለት። ብርሃን ደግሞ እዚች ጋር መተን ማስተካከል አለብን። ከለር ኢፌክት ላይ በመምጣት ብርሃኗን ደግሞ በደንብ ወደ አረንጓዴ እንድትቀየር ምናምን ማድረግ ነው። እስቲ እችኛ ቦታ እዚችኛው ጋር 70 ምናምን ይመስለኛል። እሷን ላጥብና ኮፒ ላርጋት። ኮፒ ላርጋትና እዚህ ጋርም ስለምጠቀም በሌላ እዚህ ጋር ማስገባት እንችላለን ማለት ነው። ድራግ በማድረግ ማምጣት ትችላላችሁ እናንተም። እዚህ ካስገባን በኋላ ትንሽ ብርሃን ነገር እንዲኖረው ፈልጋለሁ። ያረኳትን ደግሞ እዚህ ጋር አሰራሩ ከሚለው ከውስጥ በኩል እጠቀማለሁ። እሱንም እዚች ጋር ኦፓሲቲዋን እስቲ እንቀንስ ትንሽ። ይሄ 70 ላድርገው። 78 70 ይበቃዋል። 75 ይበቃዋል። እንደዛ ካረግን በኋላ እዚህ ጋር የሆነች ቴክስት እናስገባ እስቲ። ለሷም ፎንት እንምረጥለት ለቴክስቱ። እዚህ ጋር የተጠቀምኩት ስላለ ነው መጀመሪያ ላይ። ከዛችኛዋ ትንሽ ስለበዛች ጠጋ ብላለች ትንሽ ሰብስክራይብ የምትለዋ እሷን እስቲ ፈቀቅ እናርግና ትንሽ እና ታምብኔላችን በመጨረሻ ይሄን ይመስላል ማለት ነው። ስለዚህ እሱን እስቲ ዳውንሎድ እናርገውና ከዛ ዳውንሎድ ያደረግነውን እንከፍተውና እሱን ደግሞ ለላይትሩም ላይ ክሊሪቲ ምናምን በደንብ እንዲታይ ለማድረግ እዛ ላይ ሼር እናደርጋለን ማለት ነው። አሁን ይሄን ይመስላል። ይሄን ደግሞ ምንድነው የምናደርገው? ኤዲት የምትለዋን በመንካት ኢፌክት ላይ እንጨምራለን ማለት ነው። 56 አድርጌዋለሁ። በደንብ ነው የሚታየው። እስቲ ልጨምርና
እንደዚህ ጥርት ብሎ እንድታይ አይታችኋል። ጥርት ያለ ነው፣ እንትን የለውም። እዚህ ክላሪቲ ደግሞ በደንብ 100 ብታደርጉትም ጥሩ ነው፣ ችግር የለውም፣ ይሻላል ነው። ከዛ በኋላ ምን እናደርጋለን? አሁንም እዚህ ጋር ዳውንሎድ እናደርጋለን ማለት ነው። ወደ ጋላሪያችን ዳውንሎድ አድርገን ይህን ተምብኔል ያው መጠቀም እንችላለን ማለት ነው። እና የተምብኔል አሰራር በስልክ ብቻ ቪዲዮ ይሄንን ይመስላል። ስላያችሁት በጣም አመሰግናለሁ። ይህን ቻናል ሰፖርት ለማድረግ ሰብስክራይብ እንዲሁም ላይክ ማድረግ እንዳይረሳ። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።